አንድ ሰውዬ አንዲት ቆንጆ ወፍ አገኘ። በእጁ ይዟት ሊገላት ሲል ከመሞቴ በፊት 2 ቃል እንዳወራ ፍቀድልኝ አለችው። ፈቀደላት። ከዛ እንደዚህ አለችው፣ 3 ምክር መክርሃለሁ አለችው። እሺ አለ። አንደኛ አለ በእጄ ያዝከውን እንዳትለቅ አለችው። ሁለተኛ እንዳትቆጭ ስለምንም ነገር አለችው። ከዛ ዝም አለች። ሶስተኛ ላይ ጓጓ። ሶስተኛውስ አላት። ሶስተኛው ለአንተና ለልጆች በጣም አስፈላጊና በጣም ጠቃሚ ስለሆነ ካልለቀከኝ አልነግርህም አለችው። ለቀቃት። ዛፍ ላይ ወጣች። ምን ነበር ያልኩ አለችው። አንደኛ በእጅ ያለውን እንዳለቅ፣ ሁለተኛ እንዳትቆጭ ነበር ያልሽኝ አላት። አየህ አንተ ግን ሚነግሩህን አሰማም አለች። አሰማም ሚነግሩህን አሰማም አለችው። ባትለቀኝ ኖሮ ከሆዴ ውስጥ ለአንተና ለልጆች በጣም የሚጠቅም ወርቅ ታገኝ ነበር አለችው። እሺ ሶስተኛው ምክር ምንድነው አላት። ባጣው ነገር እንዳትቆጭ አለችው ደግማ። ሶስተኛው ምክር የሁለተኛው ምክር ድጋሚ ነው። በእጁ ያለውን ነገር በመልቀቁ ምክንያት በጣም ውድ ነገር ነው ሉዝ ያደረገው። ይሄኝኔን ዛሬ ጠዋት መሄጃ አታርለም እዚህ ቸርች የመጣው ዲቫይን አፖይንትመንት ነው። እግዚአብሔር እያለ ያለው እንደ ይስሐቅ ነው። በመጠበቅ ታሸንፋለህ፣ ስፍራህን እንዳትለቅር ያለ። የሰማኝ ሰው ካለ አሜን ይበል። በኋላ እንዳትቆጪ ነው። እኔ እግዚአብሔር የሚጎበኝበት የጉብኝቱ ሰዓት አንዳንድ ጊዜ አይታችኋል። አንዳንድ ሰዎች ደርሰው ልክ ጉብኝቱ ቀን ሊመጣ 1 ሳምንት ሲቀረው ስፍራ ለቀው ይሄዳሉ። መጠበቅ እግዚአብሔር ማሰራት ነው።